አድማጮቻችን እንግዲህ ወንድሞቼ አብረን ስልጠና የወሰድን በሙሉ አንደኛ ደረጃ ኮርስ እንወስድ እንግዲህ ለ21 ቀን ነው ኮርስ የወሰድነው። በዚህ ጠዋት ቲዮሪ ከ4 ሰዓት በኋላ ፕራክቲስ 7 ሰዓት ቲዮሪ እስከ 9 ከ9 በኋላ ፕራክቲስ 21 ቀን በሙሉ አጥንታችን ሁሉ እስከሚደርቅ ድረስ ኮርስ የወሰድንበት ጠንካራ ኢንስትራክተር አበራ ሀብቴ የሰጠን ስልጠና ነው። ይህ ስልጠና በ1996 ዓመተ ምህረት በአዲስ ከተማ ክፍለ ከተማ በአዲሱ መዋቅር ከተዋቀረ በኋላ የተመረጠን አሰልጣኞች ተመርጠን ስልጠናውን ወስደናል። በዚህ ስልጠና ውስጥ ዳንኤል ገብረ ማርያም የኢትዮጵያ እግር ኳስ ፌዴሬሽን ቴክኒክ ዳይሬክተር የነበረ እነ በላይ እነ ዝናቡ ደንቦባ እንዲሁም ሌሎችም ናፈወርቅ ሁሉ ወስደዋል። እና ያንን ስልጠና ከወሰድኩ በኋላ የአዲስ ከተማ ክፍለ ከተማን ጤና ስፖርት የቢሮውን ጤና ስፖርት እኔም እየተጫወትኩ እንዳሰለጥን ተደረጉ። ከዛ በኋላ በዚሁ ስልጠና ወረቀት እንግዲህ የቹቻ ህጻናት እግር ኳስ ፕሮጀክት በሁለት ህጻናቶች ተመስርቶ ትልቅ ስራ ተሰርቶበታል። እንግዲህ ይሄን የመጀመሪያ ደረጃ ስልጠና ይዤ ነው የ1998ቱ ከኤንዴፍ ወይም ደግሞ የአዲስ ከተማ ክፍለ ከተማ ወጣት ማህበር ቡድን በከፍተኛ ዲቪዥን እየተወዳደረ ያለ እኔም አንድ ቢ ቡድን ይዤ በዛ ስር እየተወዳደርኩ ነበር በ1998 ዓመተ ምህረት። ይህ ስልጠና እንግዲህ እየተወዳደርን በነበርንበት ሰዓት የዚህ ቡድን ዋና አሰልጣኝ ሰብስቤ ባስ ነበር፣ ነፍሱን ይማረው። ምክትል አሰልጣኝ መሳይ በየነ ነበር። ሁለቱ አሰልጣኞች እንግዲህ በነበረው የቡድኑ መዋዠቅ 4 ጨዋታዎች ሲቀሩ መውረድ አደጋው ሲደርስ አሰልጣኝ ሙልጌታ በዳዳ ቹቻ ቢይዘው የታዳጊው ቡድን አሰልጣኝ ተብሎ ተሰጠኝ። እንግዲህ ከውቤ በረሃ ጋር 3-2 ውቤ በረሃን በማሸነፍ ሮሃን 3-1 በማሸነፍ ኳስ ሜዳን 2-0 በማሸነፍ ከአራቱ ጨዋታ በልደታ ብቻ ተሸንፌ ቡድኑን ከመውረድ አደንኩኝ በ1998 ዓመተ ምህረት። በዚህ ሰዓት እንግዲህ የነበሩ ተጫዋቾች እነ አይሰር፣ እነ ዞላ፣ እነ ፋሲል፣ እነ ሶሳ፣ በላቸው አድማሱ፣ እነ ገብሬ፣ ሌሎችም ብዙዎች እነ አሸናፊ፣ እነ ወንደሰን፣ እነ ቴዲ በርካታ ልጆች እዚህ ቡድን ውስጥ ተጫውተዋል። እና በመጨረሻም ሰዓት ስያሜ ሲሰጡኝ ይህ አሰልጣኝ በዚህ እድሜው ይሄን የሰራ ወደፊት ትልቅ ነገር ይሰራል ብለው አስተያየትም ሰጥተውኝ ነበር። እንደውም ስሜን አለማዳነቅ እንዳይሆንብኝ እንጂ ከእንግሊዝ ፕሪሚየር ሊግ አሰልጣኞች አንዳንዶቹን እየጠቀሱ ኮመንት ሰጥተውኛል። እና አይሰር የተሰጠው ሚና ተወጥቶ ውቤ በረሃን 3-2 ስናሸንፍ 2-0 እየመራን ነበር። እና ይህን አድርግ ብዬ ልክ እሱ ባደረጋቸው መሰረቶች 3 ጎሎች ካገባን በኋላ አይሰርን አስወጥቼ ዲፌንሶችን ሳጠናክር አይሰር አኩርፎ ከሜዳም የቀረበት ጊዜ ነበር። በዚህ ሰዓት ነው እንግዲህ በልደታ ክፍለ ከተማ ተሸንፈን አዲስ ከተማ ክፍለ ከተማን ከኤንዴፍ ወይም ወጣት ማህበሩን ቡድን አዳንኩኝ። ከዛ በኋላ በ1999 ዓመተ ምህረት ግን ከኔ ተነጥቆ ቡድኑ ለጋሽ ወርቁና ለይልቃል ይታየው ተሰጠ። ሆኖም ግን እኔ በዛ ዘመን በ1999 ዓመተ ምህረት የሴቶች ቡድን አዲስ ከተማ አቋቁሞ በላቸው አሰልጣኝ እንዲሆን ሲደረግ ሰርተፍኬት ስላልነበረው በእኔ ሰርተፍኬት የሴት ቡድኑ እንዲመዘገብ ተደርጎ በላቸው እየመራ እኔ ከጎኑ ሆኜ ካልተሳሳትኩ ያ ቡድንም ሻምፒዮን ሆነ ይመስለኛል። እና እንግዲህ አንደኛ ደረጃ ኮርስ 3 የሰጠን ኢንስትራክተር አበራ ሀብቴ ነው። ይህ ሰው በጣም ታላቅ በጣም ጠንካራ ኢንስትራክተር ነው። ስለ ኢትዮጵያ እግር ኳስ ታሪክም ብዙ ውጣ ውረዶች እንደሚገጥሙኝ ነግሮኝ ነበር። ነገር ግን አንተ ውስጥ ያለው ነገር ትልቅ ስለሆነ ትልቅ ቦታ ትደርሳለህ፣ እነዚህን ሁሉ ቻሌንጆች መቋቋም አለብህ ብሎ የመጀመሪያውም የጀርመን የስልጠና ቪዲዮ ሰጥቶኝ ህፃናቶችን እንዳሰለጥን ያበረታታኝ በ1996 ዓ.ም ኢንስትራክተር አበራ ሀብቴ ነው። አመሰግናለሁ። ስለዚህ አንደኛ ደረጃ በፌዝ በቀልድ ሳይሆን አጥንት ከላብ ጋር ቁስል ብለን የወሰድንበት ዘመን ነው። ይህ ዘመን እንግዲህ የአዲስ ከተማ ክፍለ ከተማን ከኤንዴፍን ወይም ወጣት ማህበሩን ቡድን ከመውረድ አደጋ ያዳንኩበት
ዘመን ነው። አድማጮቼ እንግዲህ ይህንን ኮፒ ሊንክ፣ ሼር፣ ፎሎ አድርጉት። ኮመንቱም አይረሳ። በዛ ዘመን የነበራችሁ ታላላቅ ክለብ ኒያላ ስንታለም ብሔራዊ ቡድን ድረስ ተጫውታችኋል። እዚህ ላይ ኮመንታችሁን ያን የሰጣችሁኝን አስተያየት ኮመንታችሁ ላይ ጻፉልኝ። ለነበረን ቆይታ አመሰግናለሁ። ቻው። አሰልጣኝ ሙልጌታ በዳዳ ቹቻ